ያ በጋዝ ድንቁ ጉድ ገና ይቀጥላል። ገና ማለቂያ የለውም። በነገራችን ላይ አያልቅበትም። ጠበሳት እኮ እሷም እያለ ማመሪያት ጉድ አበጋዝ ድንቁ ገና ጉዱ ገና ነው። ዋው ገና ጉዱ ገና ነው። እንግዲህ ተመልከቱ። እንግዲህ አበጋዝ ድንቁ ቪዲዮ ማለት ነው። የአበጋዝ ድንቁ ቪዲዮ እንግዲህ ቡታጅራ ሊሄድ ነው ማስተካክለው ነገር አለኝ ብሎ እዛ ጋር ቪዲዮ ሰርቶላችሁ ነበር በጎችዬ። አሁን እንግዲህ ከነፂ ጋር ነው የሚመጣው። ምንም ማድረግ አይቻልም። ገና ይቀጥላል። የሩታዬ በጎች አይዞን እየጠጣን ብያቸዋለሁ። በነገራችን ላይ ሀሊቡንም ጠጡ እንዳትጎዱ፣ ጨጓራችሁ እንዳይለጣው። ገና እንግዲህ ነፂም ትላንትና መታለች። ፖሊስ ጣቢያ ሄዳለሁ አለች። ለፖሊስ አመለክታለሁ። እኔ የምልሽ ነፂዬ እንዲህ የፖሊሱን ጉዳይ እንኳ ብታዩ እውነት እኔ ላጥፋሽ እንዲህ የፖሊሱ ጉዳይ ምን ብለሽ ነው የምትሄጂው? ፍቅረኛ የከዳኝ ብለሽ ነው የምትሄጂው ወይስ? እንግዲህ አላየንም እኮ እንግዲህ ፍቅረኛ ነው እያልሽ ነው እንጂ ባሌ ነው የ80 ባሌ ነው ምናምን ስትይ አላየንም። የፖሊሱን ጉዳይ እንደ ጓደኞቿ በተመክሯት እንደ ፖሊስ እንደዚህ አይነት ጉዳይ እኮ ለፖሊስ አይቀርብም። ፍቅረኛ የነበረ ፈቅጄለት ስራ እየሰራ እንግዲህ ምንድን ነው የሚባለው? ምንም አለ ምንም። እንግዲህ አሁን ደመቁዬ እንግዲህ ወስዳ አርግዣለሁ እያለች ነው። አውቃ ነው እኮ ያረገዘችው። አውቃ ነው ይሄን ሁሉ ታሪክ ስለምታውቅ መመለስ። እኔ የምላችሁ ምኑን ያፈቀራችሁት ግን ሴቶችዬ? እንዲ አበጋዝን አሁን ለነገሩ አንቺም አፍሽ ሰፊ ነው። በፈጣሪ ስራ አልገባም እንዴ እኔም ሞልዴው ልጅ መቼም እንዲ ፈጣሪ ድረስልኝ ማለት ነው። እኔ የምላችሁ አፈሰፊ እሱ ልክ እንደሱ እየመረጥ ነው እንደሚያፈቅረው ማለት ፍቅርዬን አይጨምርም። ጣባን የኔን አበባ ማለት ነው። ፍቅርዬ አሁን ደመቁ አፏ ሰፊ ነው እንዳለ እሱ አሁን እንዲ በፈጣሪ ስራ ገባሁ አይደለ? አሁን አበጋዝ ሲስቅ እስከ ድዱዛ ማዶ እኮ ነው የሚታየው። 32 ጥርሱ ነው የሚታየው ሲስቅ። ፈልጎት አይደለም ሰፊ ስለሆነ ረኒክ እንድና እንደው 12 ስታያል እንደ እኔ እኮ ስስቅ 12 ራሱ አይታይም ማለት እና 32 ጥርሱ ነው የሚታየው። እችም ራስሽ ስታለቅሽ አፍሽ እንዳለ በቃ ሄደ። ወይኔ ጉዴ ወይኔ ወነጀልኩኝ። ወንጀለኛ አረጋችሁ ዘንድሮ ማለት ነው። የደመቁዬ ማፋ ስስቅ እንዳለ ሄዳል በቃ እየመረጠ ማለት ነው። አይ ፍቅርዬ ከዚህ ውጭ ናት እንደ ፍቅርዬ በዚህ ውጭ ነች። እውነቴን ነው የምላችሁ እና እንደዛ ነገር አሁን እንግዲህ ነፂዬ ትላንትና እያለቀሰች ተረዱኝ ብላለች። በቃ እንግዲህ ይህን ቪዲዮ እያየን እንረዳሻለን። እውነቴን ነው ነፂዬ ማለት ነው። ይህን ቪዲዮ እየተጣበሳችሁ እያላችሁ እየተዛዘላችሁ የሰራችሁትን ቪዲዮ አይተን ባናምን ነበረ። አምነናል። በቃ እውነት አምነናል። ገና ብዙ ፍቅረኛሞች ገና አያቱ የምትሆነ ይዞ ይመጣል አጅሬ እንዴ በ10 ዓመቱ እኮ ነው ከሴት እንትን የተለጠው እሱ ማለት ነው። ከሴት ጉያ የገባው በ10 ዓመቱ ይመስለኛል ማለት ነው። አበጋዝዬ እንግዲህ እኔ ግን ተመሳሳይ ነው። በነገራችን ላይ ምን መሰላችሁ? ከፍቅርዬ ቪዲዮ ሲሰሩ ከዚህ ልጋ የሰሩት ቪዲዮ ተመሳሳይ ነው። በነገራችን ላይ እኔ ተነግራችሁ ማለት ነው አንድ አይነት ነው። መልኩም ራሱ ከፍቅርዬ ጋር ሲሰራ የነበረውና ይቺ ጋር ሲሰራ የነበረው አንድ ነው። ፍቅርዬ ጋር እንደውም ቪዲዮ ሲሰሩ ይሆን እንደውም አበዛው ዛሬ ማለት ነው በቲክቶክ ሲያቀናብሩት ይሄ መጀመሪያ ምናምን የሚለው ፎቶ ራሱ ፖስት ሲያደርገው ነበር። አይታችኋል አይደለ? ከፍቅርዬ ጋር ሲሰሩና የዚች ልጅ ጋር ደግሞ ፎቶ አንድ ቀን ያኔ በአንድ ጊዜ በአንድ ወቅት ነው ገባችሁ? በአንድ አመታት ማለት ነው። እና ሁለት በአንድ ነበር ወይስ እንደው በስበቡ ስለ ፍቅርዬና ስለ አበጋዝ ግንኙነት ብትናገሪ እውነቴን ነው የምልሽ ማለት ነው። በነገራችን ላይ ፋሲካ እኮ ብዙ ነገሮች ተናግራለች እውነት ለመናገር ማለት ነው። ያው እኛ አላመናትም እንጂ እስኪ ነፂዬ ማለት ነው እንደ ታግል አድርግሽና ማለት ነው ስሚና ቪዲዮዬን ስለ ፍቅርዬና ስለ አበጋዝ በቃ አይደል ያለውን ነገር እንትን ብትይ ማለት ነው። እናንተ ሁለት በአንድ ነበር ይዟቸው ይኖር። ኧረ ግራ ገባኝ። እኔ እናቴ ግራ ገባኝ። ከዚህ ጉድ እንኳን ወጣሽ ፍቅርዬ እኔ ውድ ማለት ነው። እና አበጋዝ እንግዲህ ደመቁዬ ምን አለች መሰላችሁ? እዛ ቲክቶክ ላይ ነው ያየሁት። ቃለ መጠይቅ ስትጠይቅ ምን ብትል ጥሩ ነው? ዩቲዩበር ባቶኝ ምን የመሆን አላማ ነበረች ስትባል ምን ብትል ጥሩ ነው? ሞዴል ወላ ሞዴል እንቲ በእርግጥ ልብስ ስለብሽ ያምርብሻል። ግን የትኛው ቁመና፣ የትኛው ውበትሽ፣ የትኛው መልክሽ፣ የትኛው ፀጉርሽ ነው አንቺ ሞዴል የምትሆኚው? በእናትሽ ሩታ እንደ እኛ እኮ ነን። እኔ በተለይ የኔ ሞዴል፣ የኔ አክተር፣ የኔ አርቲስት፣ የኔ ተዋናይ ስልሽ ነበር አይደለ? በእርግጥ እንትን ይሄ አርቱ ላይ መግባት ትችላለች፣ ምክንያቱም ማልቀስ ማስመሰል ስለምትችይ። ግን የዛን ሰዓት ማን አውቆሽ ይገባል እንዴ? አርት ላይ ሲገቡ እኮ ማለት ነው እዚህ ፊልም ሰሪ ላይ ምናምን ሲገቡ ተምረው እኮ አንቺ መች ተማርሽና ትምህርትሽን ስጨረሰሻል እንዴ አርቱ ዓለም ላይ የምትገቢው እንዴ? አበጋዝን አመስግኒ ማለት ነው። ደመቁ አበጋዝን አመስግኒ። እዚህ ጋር መነሳታ አመጣሽ፣ ይሄው በጎቹ አፈመሱሽ ማለት ነው። አርት ዓለም ገባ ነበር ወይም ሞዴል ወይ
በፈጣሪ የብር ግን ያሳቀኝ ይሄ ነው። ሞዴል ሆን ነበራል። ሞዴል ነው የምትሆኝ ወይስ ወዴል እንዴ? የትኛው ቁመናሽ፣ የትኛው መልክሽ፣ የትኛው ፀጉርሽ፣ የትኛውን ሞዴል የምትሆኘው አንቺ? ኢትዮጵያ ልታስጠሪልን ወይስ ቡታጀራል? ወይ ጋድ ፍቅርዬም አላለች እንኳን አንቺ በቁመት እኮ ትበልጥሻለሽ ፍቅርዬ። እንዴ ፍቅርዬም ጭራሽ አፏን ሞልታ ሞዴል ሆን ነበር አለች። እውነትሽን ነው። እና ለምንድን ነው የተውሽው? አይ ሩታዬ እኛ ሞዴልን ስንልጅ ነው ስልሽ የነበረው ውሸቴ ነው ባይዘወይ። በጎቹ ደግሞ ምንም የማያውቁ ደደቦች ናቸው ሞዴል የሚሉሽ ማለት ነው። እና በጎቹ ሞዴል ስላሉሽ እንዴ በቲክቶክ እኮ ራሱ በአካል ዱባይ ያዩት ምንም አታምርም፣ ያው ልብስ ያምርባታል ብለዋል። ልብስ ስላመረብሽ ብቻ ሞዴል ሆና እና ቁመና የለሽም። ገባሽ አይደለ? ቁመና የለሽም፣ መልክም የለሽም፣ ፀጉርም የለሽም። ምኑ ወይ ማይ ጋድ እንደዛ ነገርና ቲክቶክ ላይቭ ላይ ገብተዋል። አታምርም ሲሉሽ ነበረ በነገራችን ላይ ማለት ነው። አይ ደግሞ እንደዚህ ስቀሽ ጉንብስ ስትይቀረ ወደ ጻይጂ እኝክ እንዲህ ዝም ብለሽ ገና ለገና በጎቹ የኛ ሞዴል ስላሉሽ ብቻ መበጥረቅ ምንድን ነው? እና ደግሞ ቡሪካ ትላንትን ያደረግከው ነገር ምንድን ነው? ማለት ፕራንክም ቢሆን በጣም በቃ እንትን ያለ ነው። ፈንዱሻ ፋሚሊዎችን ራሱ አስቆጥቷል ማለት ነው። እንደዚህ አይነት ልብስን ምናምን ሲጀመር ያልሆነ ልብስ መልበስ የለባትም ፍቅርዬ፣ ለቪዲዮን ቢሆን ማለት ነው። ያልሆነ ቪዲዮን እኮ ዓለም ነው የሚያዩ ማለት ብዙ ሰው ያየዋል እና በመቶ ሺህ የሚቆጠሩ በሁለት እንደዛ አለ አይደለ? ስለሚታይ ያልሆነ ልብስ መልበስ የለባትም ፍቅርዬ፣ የኔ አክተር ማለት ነው። አዎ ሰውነቷንም እንደዚህ የሚያሳይ ምናምን እንደዚህ መልበስ የለባትም። ቡሪካ ተሳስተሃል ማለት ነው። ፈንዱሻ ፋሚሊዎች ራሱ ዙረውብሃል እውነት። ፉፉዬ ደግሞ ፍቅርዬ በጣም ስለሚወዳት በጣም ነው የሚያስብላት። ያልሆነ ነገር እንድታደርግ አይፈቅድም። ገባችሁ አይደለ? ራሷን እንትን እንድትል በጭራሽ አይፈቅድም። ገባችሁ አይደለ? ፉፉ ለፍቅር በጣም ትልቅ ክብር አለው። እንድትጎዳ አይፈልግም። ያልሆነ ቦታ ላይ እንድትውል በቃ እንደዛ ነገር በጣም ይፈራላታል ማለት ነው። እና ፉፉዬ አስተዋይ ልጅ ነው። ፉፉዬ የኔ ሸበላ ወንድም ማለት የፍቅርዬ ንጉስ ንግስቲቱ ንጉሱ፣ አዎ እንደዛ ነገር የኔ ቀብራራ ማለት ነው። እና ፉፉዬ ለፍቅርዬ በጣም እንትን አለው፣ ትልቅ ክብር አለው፣ ያስብላታል። የሆነ በቃ ምን ልባላችሁ በጣም ነው እንትን የሚልላት ማለት ነው። ቡሪካ ደግሞ ትናንት ተሳስተሃል ማለት ነው። አስተካከል የኔ ውድ ወንድም ማለት ነው። እና ቢያንስ ማለት ነው እነ ፍቅርዬ እነ ፉፉ እነ ቡሪካ ምናምን አንዳንድ ቀን ማለት ነው በቃ ዘና የሚያደርግ አሁን ባለፈው የሰሩት ቪዲዮ በጣም የሚያምረው ፍቅርዬና ፉፉ ማለት ነው። ትናንት ወዲያ በፉፉ ቤት የሰሩ በጣም ዘና የሚያደርገው እና አንዳንድ ቀን እንኳ በቃ ፕራንክ ራሱ ውሸትም ያኔ እንደዚህ ድራማ ቢሰሩ ማለት ነው ዘና የሚያደርግ ነገር ይሰራል። እናንተ ሁልጊዜ ከሌ ፍቅረኛው ነበረች መጣች፣ ከሌ እንደዚህ ነበረች መጣች ሄደች። ወይ አበጋዝ አሁን እንግዲህ ደመቁዬ አበጋዝ እንግዲህ ቡታጅራ ሄደዋል። ከዛ ነፂ ጋር ይመጣል። መልካም የማልቀስ ዘመን። በጎችዬም እንግዲህ አይዞን። አሁኑ አስቡ፣ የእውነት አሁኑ አዘጋጁ መንደል ማለት ነው። ሶፍት አስገዝታችሁ አስቀምጡ ምናምን ነገር እሷ ስታለቅስ ስለምታለቅሱ እንኳን አይደለም ማልቀሳ ስልክ ደውላችሁ ስታናግሩ አታለቅሱ የለም እንደ እነዚህ እውነቴን ነው የምላችሁ። እና ዝም ብላችሁ ስለምታለቅሱ እንግዲህ መልካም ያለቅሶ ዘመን። እውነቴን ነው የምላችሁ። እና እኔን የምትሳደቡ ሰዎችም አላችሁ፣ ሌላ የምትሳደቡ አላችሁ። እና እናንተ ጅሎች እንዴ ከምንም እኮ አልቆጥራችሁ። እኔን የምትሳደቡ እውነቴን ነው የምላችሁ ከምንም አልቆጥራችሁ። ልካችሁ ነው ነገራችኋል። እናንተ መሀይሞች ማለት ነው። እና እንደዛ ነው እላችኋለሁ። እንግዲህ አበጋዝ ድንቁ ማለት ነው እንግዲህ ነፂ ጋር ያለውን ቪዲዮ አይታችኋል። እንግዲህ ግን በአንድ ወቅት ነው የነፂና የፍቅርዬ ፎቶ ቪዲዮ ሲታይ በአንድ ወቅት ነው ማለት ነው። ባንዲ ነው ማለት ነው። እንግዲህ ሁሉም ነገር ወደፊት ይመጣል። በፊትም እኮ ፎቶ የዚች ፎቶ ወጥቷል፣ ብዙ ሰው ሰርቶበታል። በቲክቶክ አይቼዋለሁ ምናምን፣ ግን ያው ቦታ አልሰጠሁትም ነበር እና ነሪም ኮፊ ራሱ ሰርተውበታል። ይቺ ልጅ ማለት ነው ነፂ የምትባለውን እና እንግዲህ ወደፊት ይገፋል። እንግዲህ የሩታ የእርጉዝ ናት ፕራንክ አይሰራም ትላላቸው እነሱ። ስለሱ እርግዝና አበጋዝ ስለ ሩታ እርግዝና ምናምን ሲጀምር የለም እርግዝና ማለት ነው። ምን አሳስቦት እሱ ዶላር ብቻ ነው በቃ ብር ይምጣ በዛም ብሎ ብር ይምጣ እንጂ ስለ ሩታ ይጨነቃል? ሲጀምር መች ይፈልጋታል? አይፈልጋትም እኮ በግድ ነው ማለት ነው። እና ሲጀመር እርግዝና ራሱ ያለ አይመስለኝም ማለት ነው። እኔ ንገራችሁ ማለት ነው። ይሄ ድራማ ነው በቃ ይቀጥላል ማለት ነው። አበጋዝዬ እንግዲህ ከነፂ ጋር ይመጣል። ደመቁዬ መልካም የማልቀስ ገብ ሲጀመር አይፈልግሽም። ክብርሽን አዋርደሽ ቤተሰቦችሽን አዋርደሽ መጣሽ፣ መጨረሻሽም ውርደት ሆነ ማለት ነው። በቃ ይሄ ነው ዋናው ነገር ማለት ነው። እንግዲህ ደመቁዬ አይዞን በጎችዬ አይዞን በቃ ታሳዝኑኛላችሁ። ሁሌ ለቅሰው መቼ ነው የሚያስቋችሁ? መቼ ነው የሚያስደስቷችሁ? እና አበጋዝ ሁሌ እንዳስለቀሷቸው
ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰማት ወዳችኋለሁ።